ባልና ሚስት ግን ትዳርስ ምንድነው በጣም የሚያጨቃጭቃቸው ነገር? ጨቅጫቃ ትዳር አለ አይደል? አዎ ማለት የተለያየ ማህበረሰብ ውስጥ አድገው በአንድ ቤት ለመኖር የሚሞክሩ ስለሆኑ ኦፍ ኮርስ መጨቃጨቃቸው ይኖራል። ይሄ ጉልቻና ጉልቻ እንኳን ይጋጫል ነው። እግርና እግርም ይጋጫል፣ ጉልቻና ጉልቻም ይጋጫልና ሰውነክና ያው ታጠፋለ። የተለያየ አስተሳሰብ ነው ያለ። ከአንድ ነገር ራሱ የምታይበት ፐርስፔክቲቭ የተለያየ ነው። ሁላችንም ማለት ነው። ግን እንደዛም ሆኖ እኮ ግን ሰላም ያለበት ፍቅር ያለበት ሁሌ ሪላቲቭሊም ቢሆን በአብዛኛው ሰላም ያለበት ትዳር አለ እና አንዳንዴ ደግሞ በጣም ጭቅጭቅ ብቻ ሁሌ በየቀኑ ጠዋት ማታ ጭቅጭቅ፣ ጠዋት ማታ ግጭት የሆነበት ትዳርም አለ። እንደው ምን አይነት ጭቅጭቁ ዋና መንስኤ ብዙ ሊሆን ይችላል። ግን ደግሞ እንደው በጣም ብዙ ጊዜ ካየናቸው ትዳሮች ከነበሩትም ኤክስፔሪንሶች እኔ ማየት የምችለውና መናገር የምችለው ገንዘብ አንዱ የጭቅጭቅ መንስኤ ነው። ፋይናንስ በቃ ማለት በጣም ትልቁ ብዙ ችግሮች ሊኖሩብህ ይችላሉ። ገንዘብ ከሌለህ ደግሞ በቃ ችግሮችህ እኔ እንጃ ቴኔክስ ነው የሚሆኑት። ጭቅጭቁ ቴኔክስ 10 እጥፍ ነው የሚሆነው በእውነት። በተለይ ሴቶች ደግሞ በሴት በኩል ስናየው ደግሞ ያው በቃ ፕሮቫይደር ነኝ ብሎ እሱ ራሱን ያስባል። ብዙ ጊዜ ያስባል ናቸው ወንዶች እንደዛ ናቸው። እሱ እንግዲህ እስቲ እሱን እንኳን አትታጭ ፕሮቫይደር ነኝ ብለው ስለሚያስቡ ቤት ውስጥ ፕሮቫይድ ያልተደረገ ነገር የጎደለ ነገር ከዕቃ ሊሆን ይችላል፣ ከምግብ ሊሆን ይችላል። የጎደለ ነገር ሲኖር ላይክ እኛ በጣም ፊል እናደርጋለን ማለት ይሄ ከአስቤዛ ከምናምን ጻር ነው ነገሮች ሲጎሉ የምትይው? አዎ ከአስቤዛ ሲጎል በጣም ይከፋናል እውነቱን ለመናገር ለቤታችን የምንሰራው ነገር ስናጣ፣ ከዛ ደግሞ እንዲገዙልን ፈልገን መቀየር ፈልገን ኢቭን ሶፋ ምናምን ሊሆን ይችላል እኮ ትንንሽ ነገሮች ሊሆኑ ይችላሉ። ሶ እነዛን መቀየር ፈልገን ፋይናንስ ሲያጥረን በጣም ነው የሚከፋን። ቤት መቀየር ፈልገን በቃ ፋይናንስ ሲያጥረን በጣም ነው የሚከፋን። ስለዚህ ሆን ብላችሁ ቤት ሆናችሁ ጭቅጭቅ ትፈጥራላችሁ። የመፍጠር አይነት አባዜ እኮ አይደለም፣ ግን በቃ አምቢሽየስ ነን፣ የተሻለ ነገር እንመኛለን በጣም ስፔሻሊ ከቤታችን ጋር የተያያዘ ሞር ፎከስ የምታረጉት በቃ የሆነ ስራው ላይ። ለምሳሌ አሁን ቢዝነስ ካለክ ቢዝነስክን ስለማሳደግ ነው እንጂ ቤትክ ላይ ሶፋ ስለመቀየር ብዙ ኮንሲደር አታረጉም። በቃ ታዲያ ይሄ ለጋራ ግባችን ምንም ያስወራሽኝ አይደለም። በመሃል ስገባ ጠብቀሽ ቢያንስ ስፔስ ብትሰጪኝ አሪፍ። ስዋው እሺ ኤኒዌይ ወንዱም በራሱ በኩል የሚያስበው ሀሳብ አለ ለቤቱ ለምናምን፣ ግን ሞር ጭቅጭቅ የሚፈጥረው እንዳልሽው ፋይናንሻል ያሉ ነገሮች በጣም ጭቅጭቅ ይፈጥራሉ። እኔ ራሱ በቅርብ ማውቃቸው የተወሰኑ ሰዎች አሉና የሆነ ጊዜ አስታውሳለሁ በጣም ፒስፉል ነበር፣ ያስቀና ነበር ትዳራቸው ምናምን፣ ቤታቸው ምናምን ገንዘብ ነበር ማለት ነው። ገንዘብ ነበር በጣም የሚገርምሽ በሰዓቱና የተወሰነ ብር ነበራቸው። ላይክ ግን በቃ ፈታ ብሎ እየተዝናኑ እየወጡ እየገቡ ልጆች ጋር ፈታ ብሎ ሰው ነበር። ገንዘቧ እያነሰች ስትመጣ ግን የሆነ ጊዜማ በቃ አስታውሳለሁ ሲሄድ ኤቭሪዴ ጭቅጭቅ፣ ኤቭሪዴ ግጭት፣ ኤቭሪዴ ኩርፊያ ምናምን ቤታቸው ውስጥ ያለውና የት ሄደ ያኛው እንትን እላለሁና ከኋላ ሚስጥሩን ሳጣራ ለካ አጅሬ ገንዘብ በጣም በቃ ጠፍታ ከውስጣቸው ነው። በእርግጠኝነት የአብዛኛው ትዳሮች ላይ የጭቅጭቅ መንስኤ ሊሆን ይችላል ገንዘብ። ምንም ጥያቄ እና መፍትሄው ምንድነው የሚሆነው ለሱ? መፍትሄው እንግዲህ ወጥሮ መስራት ነው። ሌላ ነገር የለውም ማለት እንግዲህ ከሰማይ የሚዘንብ መና የለም ኦብቪየስሊ። ሶ በቃ ሁለቱም ተጋግዘው መስራት የሚችሉበት እና ደግሞ ማለት አሁን ሴቶች ላይ በጣም ብዙ ያለ ነገር ምንድነው ይሄ ኮምፔር ይደረጋል። አቤት ስትገባ የሆነ የተሻለ የቡና ኮሜዲ ነው ምናምን ካለ ለምን ለኔ ይሄኛው አልተገዛም ምናምን ብሎ ኮምፔር የማድረግ ነገር አለ። ሴቶች ግን በሱ ብቻ ሳይሆን በቤት ዕቃ ብቻ ሳይሆን በልብሳቸው ይፎካከራሉ፣ በጫማቸው አለ፣ በቤታቸው ማለት ትልቅ ቫልዩ ስለሚሰጠው እኮ ነው እነዛ ነገሮች። ውጫዊው ነገር ቁሳቁሱ ነገር በጣም ትልቅ ቫልዩ ይሰጠዋል። ሶ ያንን በቃ ሜን ጎል አድርገው የሚንቀሳቀሱ ሰዎች አሉ። በቃ ላይክ በሳምንት 5 ልብስ ምናምን ካለበስኩኝ ምኑን እየኖርኩት ነው ምናምን አይነት ነገር ማለት ነው። በዛ በራሱ አስተሳሰብ ባሏን ትቆልፈውና የጭቅጭቅ የንትርክ መንስኤ ይሆናል ታችሁ ማለት ነው። ለእንትና እኮ በሳምንት ይሄን ያህል ጫማ ነው ይገዛላት ምናምን እያለች ጭቅጭቅ የሞላ ህይወት። ስለዚህ ማለት አያስፈልጉም እኮ አይደለም፣ ግን ፎከስ ኤሪያችን ላይ መቀመጥ አለባቸው ብዬ አላምንም። ካልሆነ ግን ያው ንትርኩ ይቀጥላል። እና ራሳችንን እኛም አሜንድ ማድረግ ብንችል ማለት የሆነ መኖር እስከምንችል ሌቭል ድረስ ካለ ትማቼ ያል ፎከስ የምናደርግበት ኤሪያ ባይሆን
ራሳችንን ሆነን ብንኖር ራሳችንን ብንመስል። አንደኛው ምክንያት የጭቅጭቅ ገንዘብ ነው ብለን አንስተናል። ከዛ ውጪ ደግሞ የጭቅጭቅ መንስኤ ምን ሊሆን ይችላል? ባልና ሚስት ውስጥ ወንዶች ትንሽ ፈታ ማለት ይፈልጋሉ። እቺን ነው ኦፍ ኮርስ ሰውማ ማሊያችን አይደል እንታወቃለን። ወጣ ማለት ጓደኞች ጋር ኢንጆይ ማድረግ በተለይ ጭንቋ በጣም ይፈልጋሉ እና ያ ደግሞ ወደ ማምሸቱ ሲመጣ ኢቭን ይሄ ፋሚሊን የመበከል አይነት ነገር ውስጥ ሲመጣ ማለት ፋሚሊን የመረበሽ ነገር ውስጥ ሲመጣ ትንሽ እኛ ጋር መስመር እንዳለፋችሁ ይሰማናል። ይሄ ለምሳሌ ሰክሮ ተንዘባዝቦ መምጣት ወይ ምንም ጥያቄ የለውም። ጋይስ እንዴት ነው እንደዛ ማለት እንድታረጉ አንፈልግም። ሊትራሊ አንፈልግም። ትዳር ውስጥ ጀመርም ይከብዳል። ግን በመጠኑ ማለት ሜቢ እንግዲህ የለመዳችሁት ነገር አለ ማለት አይደል? ሆርሞኑም ይሁን እኔ እንደዚህ የሚያደርጋችሁ ለምንድን ነው የምትጠጡት? እኔ ምን አውቃለሁ ብለሽ ነው በቀጥለው ሆርሞን ይሆናል እንዳልሽው ቴስቶስትሮኑ ምናምን ሊሆን ይችላል ሲገፋፈን። አይ በጣም የአብዛኛው ወንድ በተለይ ትዳር ላይ ያለ ሰው አሁን አብዛኛው ቤት መግባት አይፈልግም። ወጥቶ እንትኗን እየመታ መሸት ሲል ልጆች ሲተኙ መግባት ነው ይፈልገው። በዛ ወይም እዛም የሚጠብቀው ነገር እንዳለ ያስባል። ስፔሻሊ አሁን ጭቅጭቅ ያለው የገንዘቡ የምናምን ሌላም ካለ ያንን ስኬፕ ለማድረግ ለመሸሽ ሲል ቴታ ወደ መጠጧ ይሄዳል። መጠጧ ናቹራል ነች በወንዶች ዘንድ ብዬ አስባለሁ። አይሮን ነው እንግዲህ እሱን አላውቅም። ምን ወንድ ስላልሆንኩ መናገር አልችልም። ግን የጭቅጭቅ መንስኤ ነው እና ደግሞ መስተካከል የሚችለው ደግሞ ወንዶች መመጠን በመቻላቸው ፕላን በማድረግ ኦፍ ኮርስ ነው። ፕላን ነው በጣም በሳምንት አንድ ቀን ምናምን ቢሆን ሜቢ ቶለሬት ሊደረግ ይችላል። ኤቭሪዴይ ምናምን ሲሆን ግን በጣም ታፍ ነው። ምክንያቱም ቁጭ ብለህ ከአንተ ቀኑ ሙሉ ደክሞ ነው የምትመጣው። ስራ አለ ምናምን ስትረሱ አለና ያንን ተወያይተህ ህይወትክ ላይ እንዴት ነው የተሻለ ነገር ማድረግ የምችለው ምናምን ብለህ ማታ ለመወያየት ነው የምታስበው ሴት ልጅ። በቃ እኔ አሁን ፐርሰናሊ እንደዛ ነው የማስበው። ስለዚህ በዛ ሰዓት ውስጥ እሱ ሌላ ስትረስ ምናምን ፈጥሮ ሲጠብቅ ይደክማል። የሆነ የብቸኝነት ስሜትም ይኖራል። አንቺ ለቤትሽ በጣም ፋይት ስታደርጊ በተለይ አሁን ልጅ ሲኖር ምግቡን አብስለሽ የሚሰሩ ስራዎችን ሰርተሽ እቃውን አጥበሽ ምን ብለሽ ደክመሽ ኡፍ ብለሽ ልታርፊ ቁጭ ስትይ እሱ ጋን እያለ ሲመጣ የሆነ አድርስ ነው የሚረብሸው ነገር ይኖራል። በጣም የሚረብሸው ነገር አለ። ስለዚህ ይሄ ሁለተኛው የጭቅጭቅ የንትርክ ምክንያት መጠጥ ሊሆን ይችላል። ምን ያርጉ እስቲ? እንግዲህ እንደ ሪኮመንዴሽን የምናደርገው ነገር ምንድነው? መመጠን መቻል አስፈላጊ ነው። በልክ በዓል እየጠበቅን በዓለም ቢሆን ጋንጋን መሽተት አይጠበቅባችሁም እኮ በመጠኑ ማለት እንግዲህ ነገሩ እኮ ችግሩ 2-3 ምናምን እኮ በቁጥር ደረጃ እኮ ኖርማል ሊሆን ይችላል። አይታይም እኮ በቃ እንዲህ በቃ ካሳውን ምናምን አስቀምጦ እኮ ነው የሚጠጣው። እውነት አንዳንድ ባል እንደዛ እኮ ነው። እና ያ ኤክስፔንሱስ አያሳስባችሁም? እኔ እኮ ይገርመኛል። ለዛ የሚወጣ ወጪ አይመስላቸውም። እውነት ልክ ግን አይደለም እኮ ቤቱ ዳይፐር መግዛት አይፈልግም፣ ግን እዚህ መጥቶ መጠጥ ይጠጣል። ስናት ሪል ልክ አይደለም። ስለዚህ ወንዶች ማስተዋልን እና መጠን ቢሉ ጥሩ ነው። መብሰልም ያስፈልጋል። እሺ ሁለተኛው ምክንያት መጠጥና አልኮሊክ የሆኑ ነገሮች ነው ብለን አንስተናል። በሶስተኛ ደረጃ ምን ሊሆን ይችላል? በጣም የጭቅጭቅ መንስኤ ሶስተኛው እንግዲህ ባለትዳሮች በጣም ትልቁ የሚያጋጫቸው ነገር መቅናት። እሱ ላይ ምናምን መቅናት ግን ባላ ይቀናናሉ ማለት እንዴ? ኦፍ ኮርስ እኔ አሁን በቃ ባሌ ሌላ ሴት በተለይ ስልክ እንዲያወራ ፍራንክ ማለት ነው። እውነት የስራ ስልክም ማለት የስራ ስልክ ሲሆን እኮ ይታወቃል። የስራ ስልክ ይታወቃል፣ ድምፁም ይታወቃል፣ ቶኑ ይታወቃል። የምንሸዋወድበት ነገር አይደለም። ቶኑ ይታወቃል፣ ወይ የምታወራበት መንገድ፣ የምታወራቸው ነገሮች ምናምን ይታወቃሉ። ሶ ከዛ ውጪ የዘለሉ ነገሮች እኔ በቴክስትም በሉት በስልክም በሉት ኢቨን እኔ ሶሻል ሚዲያ ላይ ራሱ ሲያደንቁት እንትናለሁ። አራቲ ኮምፎርታብል የሆነ ስሜት ይሰማኛል። በጣም ሲገን ማለት ነው። ኖርማል የሆነው አለ በቃ እንዴ አይ ላቭ ዩ ደስ ይላል ምናምን እንዳለ ነው። ግን ይሄ በጣም የገነነ በቃ ዛሬም ነገም ፖስቶቹ ላይ እያንዳንዱ ፖስቶች ላይ የተከታተሉ ምናምን የሚመልሱ ሰዎች ሳይ ይሄ ነገር እንዴት ነው ይሄ ነገር ያስፈራል። ስለዚህ ቅናት ለምሳሌ በሴቶች በኩል እንደዚህ በስልክ በምናምን ቀናሽ፣ ወንዶችስ ለጭቅጭቅ መንስኤ የሚያደርገው ቅናት ኦፍ ኮርስ መቼም ያው እሱ ምን የማይወድ ነው ይመስለኝ። እንዴት ነው አይ አንዳንዴ ምን ሊያስቀና ይችላል። መቼም ከኔ ጋር ሆና ሌላ ሰው ጋር መሄድ እሱ ተይ ማውራት ሂድ
ማውራት መገልፈጥ ምናምን ሁላ እኔ በጣም ሬድ ፍላግ ነው የሚሉት ነጮች። ሬድ ፍላጎች አሉ አይደለም ትዳር ውስጥ ገብተሽ ሪሌሽንሺፕ ላይ ራሱ በጣም ብዙ እንትን የሚሉ ነገሮች ግን እውነት ነው የሚያስቀኑ ነገሮችን የምታደርግ ከሆነ ወጣ ወጣ የምታበዛ ሴት ከሌሎች ጋር ዝም ብላ የምትገለፍጥ ሴት ምናምን በእርግጠኝነት ጭቅጭቅ ውስጥ ይከተናል፣ ያነታርቀናል፣ ያጣላናል፣ ትዳራችንን ሰላም ሊነሳው ይችላል። ቅናት በጣም መጥፎ ያጨቃጫቂ ነገር ነው። በጣም ስለዚህ ቅናት ደግሞ ራሱ ምን ሊወልድ ይችላል? አለመተማመና። እሱ ደግሞ ትልቁ አጨቃጫቂው ነገር ይመስለኛል። ወንዶች እኮ በጣም እኮ እዚህ ላይ በጣም ይታማሉ። እንዴት ሪያሊቲው እንዴት ማለት በጣም ኖርማል የሚመስላቸው ወንዶች አሉ። ማለት ትዳር ሆነው ሌላ ሴት ጋር መሄድ ምናምን ኖርማል የሚመስላቸው ወንዶች አሉ። እውነት ታስናት ትክክል አይደለም። እኔ እንዲያውም በእስልምናውም ይቻላል ምናምን ይባላል፣ ግን እኔ አላምንበትም። በቃ እኔ ባሌ ከኔ ጋር ብቻ ነው ፎር ዘ ላይፍ ታይም፣ አለበለዚያ ተለያይተን ነው በሌሎች ነገር። እነዚህ ህጎች ግን ከሆነ ጊዜ በኋላ እንደጸደቁ ምናምን ታውቂያለሽ? ሂስትሪ ላይ በጣም ብንሄድ ወደ ኋላ ወንዶች ሚኒማም 200 300 ሚስት ነው ያለው አንዱ። ሶ ኖርማል ነው 200 ሰው እንዴት ነው? እንደዛ አይነት ነገር ነበር። አይ ወደ ንጉሳውያን ምናምን ስንሄድ ነው። ግን ወደ ኋላም ብንሄድ ብዙ ጊዜ ወንዶች ይሄ ከአንድ በላይ ሴት ምናምን ጋር ግንኙነት ምናምን የሚታወቅ የተለመደ ምናምን ነገር የተለመደ ነው፣ ግን ልክ አይደለም። እኔ አሁን አያቴ ልክነቱ ላይ ወንዶች ሪያሊቲው ግን እኔ አያቴ አሁን 3 ምናምን ሚስቶች ነበሩት። በቃ በታሪክ እንደምሰማው ማለት ነው 3 ሚስቶች ነበሩት። ከ3ቱ በጣም ብዙ ሰው ነው ያለው እና ብዙ እኔ ራሱ አያቴ ከ10 በላይ እናንተ ደግሞ በጣም ብዙ ሚስቶች አሉት፣ በጣም ብዙ ልጆች ምናምን አሉት እና ከተለያየ የሚወለድ ምናምን ነው። አይ ዶንት ኖ ግን አሁን ላይ ባለው ካረንትሊ ባለው ሪያሊቲ ካረንትሊ ባለው ፐርሰፕሽን አመለካከት ከአንድ በላይ ሴት እና አለመተማመን የጭቅጭቅ ትልቁ መንስኤ ነው። ምንም በቃ እና ወንዶች ተቆጠቡ፣ ሴቶችም ተቆጠቡ። ባይዘው ወንድ ብቻ አይደለም ወንድ ነው በጣም የሚበዛው እሱ ነው። እዚህ ስቴስ እንዲሁም ወንዱ ሳይረጋጋ ይቀራል ብለሽ አይመስለኝም። እስቲ ሀሳባችሁን አስቀምጡልን ከኮሜንት ላይ ቤተሰቦች። ስለዚህ 4 ምክንያቶችን ጠቅሰናል ትዳር ውስጥ ለግጭትና ለንትርክ የሚዳርጉን። የመጀመሪያው ምንድን ነው አለን? ቲቲቲ ገንዘብ፣ የፋይናንስ አለመኖር፣ በተለይ በቂ የሆነ ገንዘብ ያለመኖር ቤት ውስጥ ሰላም ያሳጣል፣ ጭቅጭቅ ይፈጥራል፣ ትዳር ውስጥ ግጭት ይፈጥራል። ወንዱም እየተበሳጨ ሴቷም እየተበሳጨች ነገሮች ባለመሟላት ብለናል። ሁለተኛው ምንድን ነው? መጠጥ። ይሄን ወደኛ ነው ያንከባለልሽው። እንዴት? እውነት እኮ ነው፣ እውነት ነው። ወንድ የሚጠጣውን የሴት የሚጠጣ ሴት አጋጥሞኝ አያውቅም። ለማንኛውም በልክ እንዲ ጋንጋን ሸተው ምናምን እንትን እያሉ ቱቦስር ምናምን የሚገኝ በጣም ሬር ነው። በጣም ለማንኛውም መጠን ይኖረው፣ እሱ ደግሞ በመጠን ቢደረግ አሪፍ ነው። ሶስተኛ ላይ ቅናት አንስተናል። ቅናቱ ወደ 4ኛው ይወስደናል፣ ወደ አለመተማመን። ወንዶች ናቸው ብዙ ጊዜ ቺት የሚያደርጉት። ዳትስ ኦብቪየስ የሆነ ነገር ነው። እንኳን ያው ሀሳብሽ ስለሆነ ፑሽ አላደረገውም፣ ግን 50-50 ሊመስለኝ ይችላል። ታዲያ አሁን እኮ 200 ሚስት ያገባሉ ምናምን፣ እሱ ያው ታሪክ ነው ያነሳሁት፣ ግን ስለሚያደርጉ ማለት ነው። ግን ያለ የጭቅጭቅ መንስኤ መሆናቸው ምንም ጥያቄ የለውም። አለመተማመን፣ መጠራጠር እርስ በርስ ትዳርን ያናጋል። ወደ መተማመን፣ እርስ በርስ ወደ መናበብ፣ ወደ መወያየት፣ በየቀኑ ወደ ቀን ውሏቸው ወደ ተግባራቶቻቸው ዲስከስ ወደ ማድረግ ቢመጡ አይ ቲንክ ሰላማዊ ትዳር እነዚህ ነገሮች አውቀው ፊክስ ካደረጓቸው ሰላማዊ ፍቅር ያለው ትዳርን መመስረት ይችላሉ ብለን እናስባለን። ሊቅነቶች ነን ቤተሰቦች። ሀሳብ ኮሜንታችሁን አስቀምጡልን ከታች። በሌላ ቆንጆ ሀሳብ እስክንገናኝ ሰላም ቆዩልን።